jiru mukti gaariin icha godhatu me akkamittiin qoreedhaaf dubbiidoo godhatu. Guguutuu sentiro lemaan kibar. That is a question. Which is a proper way. Don't ask any question which is trash. Mose no. Mose ሙሉ ሰው ነው። Mose በትሮ ተቀብቷል። Mose ፊቱ ያበራል። ግን አሁንም አንድ ጥያቄ አለው። እባክህ ክብረን ጨምርልኝ አይደለም እባክህ ክብረን አሜን ነው። አይ ቁጭ በሉ ቆይ ጉድ ይፈራል ቁጭ በሉ አይ ቁጭ በሉ ሃሌሉያ ገና ምን አይተ ብላገር ጋር የተገለጸው ክብር አልተገለጸም ገና ነው ዝምዳይ ሲል ና ከዛሬ ጀምሮ አንተ በትህትና ነው የምትታወቀው በትህትና touch the floor ያዛት ሎክ የሚፈሰው እሳት ቢወድቅ አንተ ነው ተመረ አናባ Come on. Hallelujah. ጥያቄው ስንት ነው? ጸሎቱ ስንት ነው? ልመናው ጥያቄው መፈክሩ ስንት ነው? የማን ክብር ገና ታለቅሳለህ ሃሌሉያ ሞሴ ሙሉ ሰው ነው ግን አሁንም አንድ ጥያቄ አለ ምን እናሳይ አሜን 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 ሞሴ እንደዚህ አለ እኛ መንገደኞች ነን ምግብ ለማዘጋጀት ጊዜ የለንም ስራው ጌታ እግዚአብሔር ሆይ የግብጽ ምግብ ሰልችቶናል ከላይ ከተማይ ምግብ እንፈልጋለን የኪዳን ህዝቦች ነን የተለየን ህዝቦች የአብርሃም የይስሐቅ ያዕቆብ ዘሮች ባሬ ሙሴ እሺ እንዳልክ መና ይወርዳል አሜን ነው ወይ ከምኑ የተነሳ ከክብሩ ግን አሁንም አንድ ጥያቄ አለው እባክህ ክብረን በእውነት አንተ አሁን እንዲህ አይነት ቅባት ቢኖር ጥያቄ ትጠይቃለህ ሰው በልሳን ይኮራል እንዴ ሰው በአመት አንድ ጊዜ በሚታይ ህልም ይኮራል እንዴ ሰው በዝማሬ ይኮራል ሰው በሽምግልና ሰው በቃ ወንጌላዊ በቃ ቄስ ፓስተር በዚህ ይኮራል ወረገና ክብር አለ አሜን ነው ወይ ከክብሩ የተነሳ ኢትዮጵያ ነፃ ትወጣለች እንኳን ይባረራሉ ወገናቶች ተሰደዳሉ አሜን ነው ከክብሩ የተነሳ ከክብሩ ይህንን ማለታችን የጎደለን ክብር ነው በካለ ኢየሱስ ጥሩ ህንጻ አላት ሙሉ ወንጌል አላት ኤምኬሲ አላት ሕይወት ብርሃን አላት አሰምብሊ ኦፍ ጋድ አላቸው ሁሉም አላቸው አቤት የመሳሪያው ዘመናዊነት
አቤት የመዋቅራችን ብዛት! ጥሩ መዋቅር አለ። እኔ በመዋቅር አምናለሁ። በሽምግልና አምናለሁ። መጽሐፍ ቅዱስ ስለሚል ድቁና ይኖራል። መጽሐፍ ቅዱስ ስለሚል አምናለሁ። ግን አንድ ነገር ጎደለ። የማን ክብር? የእግዚአብሔር ክብር። ሁሉ ነገር አለን እኮ ሁሉ ነገር ነበረ፣ ግን አንድ ነገር ጎሏል። የማን ክብር? የእግዚአብሔር ክብር። ሌላ ጥያቄ ጠይቃላችሁ እንዴ? ዶንት አስክ ኤኒ ኩዌስችን። ሰው ሁሉ የማይረባ ሆይ ምንም አይነት ጥያቄ ሆይ አነሳ ሚዛን አይደፋም። በእግዚአብሔር ፊት ሞገስ ያለው ጥያቄ ክብርን አሳየኝ። አሜን። የማን ክብር? የእግዚአብሔር ክብር። ሰው ሁሉ ሌላ ጥያቄ ይጠይቃል። The most preponderant demand of the present church ሞሴ በትሩን ባለቱ ላይ ባደረገ ጊዜ ውሃ ይፈልቃል። አሜን አሜን ነው ወይ? ከምን የተነሳ? ዛሬ ግን ያ ክብር ይወድቃል። አሜን አሜን ይወድቃል። አሜን ይወድቃል። አይኖች በሏቸው ወደ ተራራ እንዳይሆኑ፣ ወደ ሸለቆ እንዳይሆኑ፣ ወደዚህ ወደ ምናምን ሰው እንዳይሆኑ አይኖች ወደ ሰማይ ወደ ሰራዊት ጌታ እግዚአብሔር የሆኑ ያኔ ክብሩ ይወድቃል። ሃሌሉያ አሜን አሜን። አይኖቼን ወደ ተራራዎች አነሳሁ፣ ረዳቴ ከወዴት ይምጣ ይላል ዳዊት። ረዳቴ ግን ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። ከየት ሄሎ? ረዳታ ከየት ነው? ፈውስ ከየት ነው? ኃይል ከየት ነው? ጉልበት፣ ብቃት፣ ምሕረት፣ ፍቅር፣ ቸርነት፣ ቅባት፣ መገለጥ ሃሌሉያ ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። So take care of your direction of sentiment. አስተካክሉ አመለካከታችሁ። እንኳን እግዚአብሔር እንደሚያውቀኝ እናንተ አላወቃችሁ። በእኔና በእናንተ መካከል አንድ ልዩነት አለ፣ የምህረት ልዩነት። ሃሌሉያ ምን ለማለት እንደሆነ ልንገራችሁ። መድረኩ የተሰጠኝ ማለት ይሄ ነው። እልፍ እንበል እስቲ ኤብርሃም 5 minutes እና where is ያ ልጅ የታለ? መዝሙሩን ስለሚያውቀው ማለት ነው። አንተን ማስወጣት አይደለም፣ ሜሎዲውን ስለሚያውቀው ነው። እልፍ በልበል ካለ ደግሞ ነገ ጨምራለሁ። ስለዚህ ስለ እንትን አትበል ካለ ካለ ስለዚህ ደቂቃው በቂ ነው። አሜን። እግዚአብሔር ከመጣ 1 ደቂቃ ይበቃል። አሜን። ጀምስ አገር ሰላም ነው። አገር ሰላም ነው። ልፍ ሃሌሉያ ኢየሱስ ጌታ ነው።
I'm
ስለዚህ አንዳንዶቻችሁ ጆቼ ሲውለበለቡ ዳንዶቻችሁ ድምፄን ስትሰሙ ዳንዶቻችሁ ፊቴን ስታዩ ዳንዶቻችሁ ልብሴን ስታዩ የእግዚአብሔር ክብር ይወርዳል አሜን አሜን እንዲህ መናገር አንተ ትዕቢት ነው የሚመስልህ ግን ይሆናል ሃሌሉያ ግተኛ ላይ ጦጦ መካነ ኢየሱስ ወደፊት ይህንን አፍርሰው ከዛ መድረኩን መሃል ላይ ያደርጋሉ ዙሪያውን እንሰብካለን አሜን የኮንፍራንስ ብቻ አይደለም ሁልጊዜም እንደዚህ ይሆናል ሃሌሉያ ግን ማን ሲቀድም ከብሮ አሜን አጠገባቸው ያለውን ሰው አንተ ታላቅ የእግዚአብሔር ሰው ወይም ታላቅ የእግዚአብሔር ሴት ነሽ በሏቸው አሜን አሜን ራስህን ዝቅ አታድርግ የሰራዊት ጌታ እግዚአብሔር እንዳሸዋ ከበዛ ሕዝብ መካከል መርጦሃል በሏቸው ታላቅ ሰው ነህ ታላቅ ሴት ነሽ በሏቸው አሁን እጅ ለእጅ ተያያዙ መንፈስ ቅዱስ ጋበዝኩህ ከቀኝ ከግራ ከኋላ ከፊት 1 2 3 አባ 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 Right!
የሚቀቡት አሁን እንዲቀቡ ጸልያለሁ። Open your eyes. Kepatainin. Ini yang bicara. That's it. Dia different manfaat. Open your eyes. Hallelujah. ኢየሱስ ያወልዳል። ሃሌሉያ። ልጅ መውለድ ያውቃል። አሜን። ማሳደግ ይችላል፣ መሾም ይችላል፣ መቀባት ይችላል። ሰይጣን ግን ነፍሰ ገዳይ ነው፣ ግን ከኢትዮጵያ ምድር ይባረራል። ሃሌሉያ። በዚህ ዛሬ ተዘጋጁ። አሜን። ደግሞ አላህንም ጆን ስታዩ አንዳንዶቻችሁ ድምጤን አይኖችን የትቢት ንግግር አይደለም። ቢዩሪ ተዘጋጁ። አሜን። ካልተዘጋጀ ደግሞ እንደዚህ ትሄዳለህ። ቀጥላለሁ፣ ግን መንፈስ ቅዱስ ስራውን አልጨረሰም። ሄሎ ጆሴፍ፣ come on. ና እግዚአብሔር እንዲህ በለው ይለኛል። ና እኔ ነኝ ዕዳህን የምከፍለው። ና ደግፍ እንዳንተ ና ከኋላ open your eyes. እኔ ደግሞ በል ለተባለው ሰው መጎናጸፊያ touch the necktie ልካ ይንከረባል።
የመታዘዝ መንፈስ እንዲመጣብህ የእግዚአብሔር ክብር ትዕቢተኞችን የዋህ ያደርጋል። አሜን በሉ። ና ሆሊ ስፒሪት መንፈስ ቅዱስ በሚለው መጽሐፋቸው ሲጽፉ በምድር ላይ የእግዚአብሔር ክብር የተገለጸው ከሰላማዊ ውቅያኖስ ውሃ መጠን ጋር ሲነጻጸር እንግዲህ በጣም ታላቅ ውቅያኖስ የሚባለው አንዱ ሰላማዊ ውቅያኖስ ነው። ሰላማዊ ውቅያኖስ ማለት እጅግ ትልቅ ሐይቅ ውቅያኖስ ነው። ነገር ግን መንፈስ ቅዱስ ማለት ፓሲፊክ ኦሽን ወይም ሰላማዊ ውቅያኖስ ነው አሉ። ከዚህ የውሃ መጠን ውስጥ ይላሉ እሳቸው አንድ ማንኪያ ብቻ ነው፣ አንድ የሻይ ማንኪያ ብቻ ነው የተጠቀምንበት። እንዴት የሚያሳዝን ንግግር ነው ባካችሁ። only a single spoon ነገር ግን ከዚህ ከሰላማዊ ውቅያኖስ የተጨለፈው አንድ የሻይ ማንኪያ የእግዚአብሔር ክብር በነ ጳውሎስ በነ ጴጥሮስ ዘመን ታላቅ ነገር ካደረገ ከዚያ የሰላማዊ ውቅያኖስማ 1000 ሊትር ቢቀዳ ምን ይሆናል? ስለዚህ ክብሩን አልተጠቀምንበትም። ይልቅም ክብሩን ለማጥፋት ተነስተናል። ምክራቸዋለሁ። የሥላሴ ሚስጥር፣ የሥላሴ እኩልነት፣ የሥላሴ መብት፣ የስልጣን ተዋረድ የተገለጸው በመጽሐፍ ቅዱስ ላይ ከዘፍጥረት እስከ ትንቢተ ሚልክያስ የእግዚአብሔር አብ ዘመን ነው። ከትንቢተ ሚልክያስ መጽሐፍ በኋላ እስከ ማቴዎስ ድረስ ክፍተት አለ። ዘዳርክ ኤጅ የጨለማው ዘመን የተባለው እግዚአብሔር ፈጽሞ ንግግር ያቆመበት ዘመን። ቤተ ክርስቲያን በጨለማ ዘመን ነች ሲባል የሰራዊት ጌታ እግዚአብሔር ክብሩን አነሳ ማለት ነው። ለማንኛውም ከማቴዎስ መጽሐፍ ጀምሮ እስከ እርገት ድረስ በተለይ በጣም ጎልቶ የሚታየው ከመጥምቁ ዮሐንስ ዘመን ነው። ግን ከጌታ ኢየሱስ ልደት ጀምሮ እስከ እርገት ወይም መንፈስ ቅዱስ በሐዋርያት ሥራ ላይ ምዕራፍ 2 ላይ እስኪወርድ ድረስ የነበረው የእግዚአብሔር ወልድ ዘመን ይባላል። ከሐዋርያት 2 እስከ ጌታ ኢየሱስ መመለስ ድረስ የሁለተኛው ምጽአት ዳግም ምጽአት ድረስ የመንፈስ ቅዱስ ዘመን ይባላል። ስለዚህ ዛሬ ቤተ ክርስቲያን አደራ የተሰጠችው ለማን ነው? ለእግዚአብሔር መንፈስ ቅዱስ። አሜን። የበላይ ጠባቂ መንፈስ ቅዱስ ነው። ለዚህ ነው እኔና የእግዚአብሔር መንፈስ አለ ይላል ጳውሎስ። 3 ንግግር ይላል። እግዚአብሔር ብሏል ይላል። በኔ ላይ ደግሞ የእግዚአብሔር መንፈስ አለ ይላል። 3ኛ እላለሁ ይላል። እኔ እንደ እግዚአብሔር ሰው እላለሁ። የጴጥሮስ የጳውሎስ ንግግር በዚህ መልክ ነው መረዳት ያለባችሁ። እግዚአብሔር ብሏል፣ ጌታ አዟል ይላል። it is pure command ማለት ነው። እዚህ ጋር ድርድር አያስፈልግም። ጌታ ስላዘዘ በኔ ላይ የእግዚአብሔር መንፈስ አለ ማለት በኔ ላይ ያለው የእግዚአብሔር መንፈስ ተናግሯል ማለት ነው። 3ኛ እላለሁ፣ አስተያየት ሰጣለሁ ማለት ነው። ነገር ግን የእግዚአብሔር መንፈስ በቤተ ክርስቲያን ላይ በሆነ ጊዜ አዳዲስ ነገር ይሆናል። አሜን። ስለዚህ ይሄ እንዳያስደንቃችሁ። ለምሳሌ ጴጥሮስ ምን ማለት እንደሆነ ታውቃላችሁ? ምን ማለት እንደሆነ ልንገራችሁ። ምን ማለት እንደሆነ
ነይ አንቺ ጃት እዚህ አንድ ጓደኛ ጥሪ አንቺ እንድትመርጭልኝ የምትወጃት ሴት ጓደኛ ነይ